ሰላም ሰላም ወገናችን እንዴት ናችሁ? በያላችሁበት ሰላምታችሁ ብዝት ይበልልን። እናም በዛሬ የሩታ ቪዲዮ ላይ ሁሉም ነገር ግራ ገባኝ። ሁሉም ነገር አሰብኩት፣ ጠበቅኩት፣ ገመትኩት። ሁሉም ነገር ከአቅሜ በላይ ሆኖብኛል። እስኪ ቆይ እናንተ እንዴት ነው ያሰባችሁት ያላችሁት? እና ለእናንተስ እንዴት ነው የቀለለ? ይሄ ነገር ወዴት እየሄደ ነው? እኔ ለማናችሁም ማፍረድ አልቻልኩም። በቃ ሁላችሁም በቃ ምን እየሆኑ እንደሆነ አላውቅም። ለማንኛውም ግን በመሀል አብርሃም አሳዝነኛል፣ ወላሂ አሳዝኖኛል። ደግሞ እንዲህ ስላችሁ አንቺም ፍቅር አዘሽ ከሱ እንዳትሉኝ። ዋ ማለቴ የሴቶች ሁሉ ከሱ ፍቅር ስለሚይዝ ማለት ነው። እና ይሄን ስላችሁ ማለት ነው ዛሬ ሄርሜላ አሳዘነችኝ። አንድም ቀን ታሳዝነኛለች ብዬ ጠብቄም አላቅም አስቤም አላቅም። ዛሬ ሰዓት ግን የሆነች ምስኪን ነገር ሆነችብኝ። ወላሂ አሳዘነችኝ በጣም። ግን ደግሞ ሩታም ላይ መፍረድ አልቻልኩም። ሩታ እንደዚህ ጨካኝ እንድትሆን ለሰው ማታስብ የሆነች እንደዚህ እንድትሆን ያደረገችው ራሷ ናት። እናንተ ራሷ ናችሁ እንደዚህ ጨካኝ እንድትሆን ያደረጋችሁት። አብርሃም ግን አሁን በምን ሁኔታ ላይ ለምን እንደዚህ እንደሆነ ምንም አናውቅም። አውቆም ቢሆን አላውቅም። ግን ደግሞ በምንም ሁኔታ ውስጥ ግን ሩታ ላይ መፍረድ አልቻልኩም። ምክንያቱም ከዚህ በፊት ሩታ ያለፈችበት ህይወት ላይ እኛ ብናርፍ ኑሮ ሰው አንሆንም ነበር። እውነት ለመናገር በጣም ከባድ ነው። ግን ደግሞ እኔ እንጃ ወላሂ። ቆይ አሁን እኛ ቢሆን እሺ የቀለዳችሁ ነው? ቆይ እናንተ ግን የቀለዳችሁ ከሆነ ግን እውነቱን ንገሩኝ። በምስጥርም ቢሆን ለኔ በተለይ በምስጥርም ቢሆን ለኔ በውስጥ ንገሩኝ እባካችሁ። ይሄ ለኦዲየንስ ነው እንጂ የኛ ህይወት እንዲህ አይደለም በሉኝ እባካችሁ። እንዴ እኔ ማዳሜን ድስት አሳራርኩት፣ ሲሊንደር ከፍቼ ተውኩት፣ ማታ ያለ እንቅልፍ አደርኩት። ይሄ ሁሉ ትዳር እየፈራው ነው። ትዳር እንዲህ ከሆነ ብዬ እየፈራው፣ እንዲህ ቀለሆነ ብዬ እየፈራው። እነዚህ ነገ ምን ይመጣልናል? ምን ያመጡልን? አንዳንዴ ያስባለሁ ቪዲዮ እንዳሰሩ ለኦዲየንስ ይህ እንደ ድሮ ፕራንክ ሩታ ምናምን አለ አይደለ? ድሮ ፕራንክ የአምባሳደር ሱፍ ምናምን ለብሰሽ ማለት ነው። ድሮ ሱፍ ምናምን ለብሰሽ የአባትሽ የአብርሃም ምናምን ሱፍ ለብሰሽ ለእና ሀይሜ ጋር ምናምን ፕራንክ የምታደርጊ ምናምን እሱ ደስ ይለናል። እና እሱን ስሪ እሷን ለምን ሰራ ምናምን ብዬ ያሰብኩና ከዛ ደግሞ እኔ ራሴ ቸኩላለሁ። ምን እነሱ ህይወት ምን ላይ ደረሰ ብዬ መቼ ነው የሚመጡት? ስንቴ ነው ዩቱብ ከፍቼ የሚያው መቼ ነው የሚመጣው ብዬ እየጠበቅኩ አሁን አስለመድሽኝ። ደግሞ እኮ እንደዚህ ህይወታችሁ በሙሉ በካሜራ ባታደርጉ ኑሮ ትንሽም ቢሆን ትዳርሽ ይጠበቅ ነበር። ግን ደግሞ እሺ ምን እናደርጋላችሁ? እኔ እኮ ግራ ገባኝ። ፈጣሪ እውነታ ቃልና እሱ ይርዳችሁ። ሄርሜ ግን በጣም አዝኛለሁ ዛሬ እውነት ለመናገር። ግን በጣም ጠላሽ ነበር እውነት ለመናገር። ምጠላሽ ደግሞ ለምን እንደሆነ ታውቃለሽ? አንቺን ጠልቼ እኮ አይደለም፣ አንቺነትሽን አይደለም እየጠላሁሽ። ቆንጆ ነሽ፣ ንጹህ ነሽ። ግን ደግሞ ልብሽ ያለ ቦታ ነው የጣልሽው። በቃ ለዚህ ብቻ ነው የጠላሁሽ። ማለቴ ልብሽ እንዲጎዳ የፈቀድሽለት አንቺ ራስሽ ነሽ። ሴት ነሽ። ጉዳትሽ አያስደስተኝም። ምክንያቱም እኔም ሴት ነኝና ነገ ምን ህይወት እንደሚጠብቅኝ አላውቅም። ልቤ በምን ቦታ ላይ እንደሚያርፍም አላውቅም። ግን ደግሞ ልብሽን መጠበቅ ትቺ ነበር ሄርሜ። እስከ አብርሃም ልጅ እንዳለ እያወቅሽ እሱ እንዲህ በዚህ መንገድ በዚህ ልክ ሩታ እንደሚወድ እያወቅሽ እሱን ማፍቀር አልነበረብሽም። በቃ
ብዙ ነገር ማድረግ ትችይ ነበር። ያፈቀርሽው ያም በጀመራ ጊዜ ማለት ነው ከሱ ፍቅር እንደያዘሽ ስታቂ ወይም ትተሽ መጥፋት ምናምን ትችይ ነበር። ምክንያቱም እሱ ህይወት ከዚህ በፊትም ሆነ ማለት ነው ሩታ ላይ ብዙ ሴቶች መጥቶ ልጅ አለ እሱ የሱ ልጅ ነው ምናምን እያሉ ነበር። እናም ይሄን እያወቅሽ በግድ የኔ ያርጋሉ ብለሽ መጠበቅ አልነበረብሽም። አሁንም ቢሆን ወይም አብራ እንድኖር ወደ አንቺ ሊመለስ ሊሆን ይችላል። ግን ደግሞ ቢመለስም ማለት ነው ያንቺ ልብ መስበሩ አይቀርም። ምክንያቱም ሩታ አሁን በጣም ተጎድታለች ባንቺ ምክንያት። አሁን ሰው አራስ ላይ ሆኖ እርጉዝ ሆኖ ያደረሰበት ነገር መርሳት አይችልም። ምክንያቱም በጣም ተጎድታለች። አሁንም ቢሆን እሱ ወደ አንቺ ቢመለስ በቃ የሆነ ነገር መፈጠሩ አይቀርም። እናንተ ልጆች እኮ ግራ የምታጋቡ። እናም ስለዚህ ልብሽን ብትጠብቂ አሁን ከዚህ በላይ ልብሽን አትጎጂ፣ ራስሽን አትጎጂ። በቃ ከቻልሽ ወይም ከሀገር ትንሽም ጊዜ ቢሆንም ጥፊ። በቃ ለራስሽ ስትይ እኔ ክፉ ነገር እየመከርኩሽ አይደለም ከይቅርታ ጋር ማለቴ አንቺም የተጎዳሽ ነው፣ ሌሎቹም የተጎዱ ነው። በዚህ መንገድ ማለት ነው። አሁን አንቺ እንደዚህ ሆኜ ትዳር መሰርቼ እኖራለሁ ምናምን ብለሽ እየጠበቅሽ ይሆናል። አልፈርድብሽም፣ ግን በቃ ተይው። በቃ ራስሽን ጠብቂ፣ ለራስሽ ኑሪ በቃ። እናም እባካችሁ እንዴ ምስኪን አብርሃም ደግሞ ግራ ያጋባል። ወይኔ የእናንተ ህይወት ግን ምንድነው? እኔ ግን የናፈቀኝ የእናንተ መጨረሻ ምን ይሁን ነው። በቃ እባካችሁ ወደ ፈጣራችሁ ተመለሱ። እናንተ ወደ ፈጣራችሁ ተመለሱ። እባክህ ፈጣሪ ጠብቀን ምናምን ብላችሁ በቃ ተውት እንዴ። ይሄ ነገር እኮ ወዴት እየሄድ እንደሆነ ያስቡት እንጂ አንዳንዴ ቆም ብላችሁ እናንተ እየኖራችሁ ያላችሁ ህይወት እያለ ቡዜ ወደዛ አዲ ምናምን። አንዳንድ ሰዎች ደግሞ ሩታ ጥሩ ነገር ሰው ስለ ሩታ ጥሩ ነገር ሲያወራ ወደ ሩታ ትሄዳላችሁ፣ ወደ ሄርሜላ ጥሩ ነገር ሲወራ ወደ ሄርሜላ ትሄዳላችሁ። እነዚህ አይነት ሰዎች አይጠቅማችሁም። በቃ ተውት፣ እነሱ ውሸታችሁ ነው። ግን ደግሞ እነ ቡዜ ዲቭ ምናምን ወንድማችሁ ነው፣ መቁረጥ አትችሉም። ግን ደግሞ አሁን ደግሞ ያደረጋችኋላችሁ። እኔ እኮ መፍረድ አልችልም፣ ግን ያለ ማውራት አልቻልኩም። በቃ ዛሬ ግራ ገባኝ። እንቅልፍ አጣሁ እኮ እንዴ፣ እንቅልፍ አጣሁ። ደስታ ሰረርኩ እንዴ። ቆም ብዬ ማዳም እዚህ ጋር እየጠራችም አቤት ማለት አልቻልኩም እንዴ። ታውን እስኪ ታውን እንዴ